ሰውን የመሰርኩትኝ ጸጉርሽ አይተሽ አታውቂም? ላይክ ኦ ማይ ጋድ ለመጀመሪያ ጊዜ እኔ ያረኩትኝ በህይወት ዘመን አለማችን ላይ ኦ ማይ ጋድ ደስ የሚለው ነገር ዩኒክ ነው። ለየት ያለ ነገር ነው ማድረገው። ሁሌ አንድ አይነት ነገር እንደ ሰው አላረግም። ቴንክ ዩ ትናንትና ታምሜ እንዴት ሆንሽ የደረሽ የማትሉ ሰዎች አስተያየት አትስጡ ፕሊዝ። ሲቀጥል ነጭ ላይ የሆነ ነገር ስታዩ የቂጣችሁ ፍንክት እስኪገለበጥ ድረስ ኪንታሮታችሁን ፊንጢጣችሁ አላቅም እስኪገለበጥ ድረስ ወይኔ ብላችሁ የምታሽቃብጡ ሰዎች በሹካ የምትተኩሱ ፕሊዝ በመድኃኒዓለም ቤት የለቃችሁ። በተለይ በሹካ እየተኮሳችሁ በኪ 50 ቡታ ጋዝ ያደጋችሁ ሰዎች በኪዳነ ምሕረት ቤት የለቃችሁ። ጡ ነገር አትፈጋ ይሳቅ የመጣ ሜካፕ እናንተ ጋር ልቀባ እንደዚህ ቁጭ ብዬ የተቀባው ላውራችሁ ማድ ላይ እባካችሁ እንኳ እንዴ መግለጫ ስሰጥ በእንደዚህ ድምፅ አልሰጠም። በታመመ ድምፅ ይማል። እናንተ ግን ሰላም 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 እንደዚህ ነው። እባካችሁ ስለ መድኃኒዓለም ጸጉራችሁን በሹካ የምትተኩሱ ሰዎች ስለመቤቴ ያኔ በ1965 አቆጣጠር እንደቀረው ቡታጋዝ ጥዳሽ ኪ50 የሚባል ቡታጋዝ ገና ስትነቂ 7 ጊዜ የሚፈነዳ ቡታጋዝ ላይ ሹካ ጥዳሽ ጸጉርሽን የምትተኩሺ ሰው እዚህ ቤት አስተያየት አትስጪ። ቴንክ ዩ ቬሪ ቬሪ ማች። ምክንያቱም እናንተ እዛው ድሮ ኋላ ቀረሽ ድንጋይና ድንገጃ አፋጭታችሁ እሳት እያወጣችሁ ቀስተ ደመና ጥቁር አድርጋችሁ በነጭ ዘመን የተፈጠራችሁ ሰዎች ተፋቱኝ። ትልልቅ ሰዎች በመቤቴ እኔ ለየት ያለ ነገር ወዳለሁ። አንድ አይነት ነገር ይሰልቻል። ሁሉም ጥቁር ያደርጋል። ሁሉም በርገንዲ ላይ ቀይ ነገር ያደርጋል። ሁሉም ይህንን ሜሽ ከለርም ሜሽ የምትሉ ነገር ያደርጋል። ቢጫ ያደርጋል። ሰልችቶኛል። እኔ ለየት ማለት ወዳለሁ ጋይስ። በህይወቴ ለየት ማለት በቃ ሀበሻ የማይደፍረውን ነገር ማድረግ ደስ ይለኛል። ቴንኪዩ። ከፊቴ ጋር ደግሞ ይሄዳል፣ አያስጠላም። ሜካፕ ደግሞ በቀባ አምራለሁ። ቴንኪዩ እካካሞች። ለማንኛውም ወደ ስራዬ ከመሄዴ በፊት ትናንትና ባለመምጣቴ ብዙ ነገሮች አምልጠውኛል። ለአብራራቸው ወይ ቆይ አንድ የሆነ ዘፈን ነገረኛ ትብልኝና ቆይ ጋይስ ጠብቁኝ። ቆይ አንዴ ውዶች፣ እንደው ነገረኛ ነው የምትሉኝ። ቆይ አንዴ አንድ ዘፈን ልጋብዛችሁ ውዶቼ። እንዲሁ ጭንቅላቴ ውስጥ ፍልቅ ብሎ ነው ከነገር ጋር እንዳታያይዙ። እንዲሁ ጭንቅላቴ ላይ ፍልቅ ብሎ ነው። በመደዳ ትናንትና ባለመግባቴ
እናቴ በመደዳ አሉባልታይን ዘርዘር አድርጌ ወደ ስራ ሄዳለሁ። መመለስ አይጠበቅብኝም። ፕሊዝ ዘፋኝ መልሰዋል። ቤታ ጋሻ ነሽ በሉኝ። ጋሻዬ እኮ ነሽ። ቨሪ ማች ቬሪ ማች። ብዙም እኛ እንሄድበትም። ቴንኪዩ ጋሻ ነኝ። ቴንኪዩ ጋይስ። ለማንኛውም በመደዳ ወደ ስራዬ ከመሄዴ በፊት በመደዳ ሰላም ጤና ይስጥልኝ። በዚህማ ድምፄ በዋናው ድምፄ አለው። ግን አንዳችሁም ትናንትና ታምሜ የት ደረሽ ያላላችሁኝ ሰዎች ዛሬ ነገር ልትፈልጉኝ ትመጣላችሁ። አሞኝ ነበረ። ማርያምን አልገባውም። አሞኝ ነበር እኮ ጋይስ። ማርያምን አሞኛል እኮ ምንድነው ነጭ የሆነ ነገር ነጭ ቀይ አሞኝ ነበር እኮ ክርስቶስን ጋይስ። መቤቴን ኖ አትሳቁ። ገብርኤልን ጤና ውስጥ አልነበርኩኝም ነበር፣ የጤና እክልና ውስጥ ነበርኩ። መድኃኒዓለም አተርፎኝ ዛሬ መጥቻለሁ። በመሀል ከጮኩ፣ በመሀል ካመመኝ፣ በመሀል ከቃዣው፣ በመሀል ካበድኩኝ ታመመኝ ነው። አስቀድሜ ነግራቸዋለሁ። የምሆነውን አላውቅም። መቤቴን የሆነ ስሜት ካያችሁ ደውላችሁ ከላይ ባስወጡኝ። አመሰግናለሁ። እኔ የምለው ትናንትና የሆነ ሰው እኔ አሁን አልደረስኩም። ተመልከቱ። ቤታይ ነገረኛ ትሉኛላችሁ። በፍጹም ማርያም ምን ነገረኛ ያለው ይደርሱብኛል፣ ይጠሩኛል ሳልፈልግ። ቤታ የሆነ ሰው እሷን መስደብ ያቆመው ስለ ከፈለች ነው። በጣም ነው እንዴ ከፈልኩትኝ እንዴ? በጣም ነው እንዴ ከፈልኩትኝ? በጣም ነው እንዴ ከፍዬ መሳደብ ያስቆምኩትኝ? በቀጥታው ስምሽ ወይዘሮ ጂጂ ጀርመን የምትኖሪው እኔ ስምሽን እጠራለሁ። ለምን አሜሪካን ሀገር ስም መጥራት እንደ ዱባይ ስለማያስከስስ። ጂጂ የአይን እማኛለሽ ወይ ደግሞ መረጃ አለሽ? እኔ ለሄለን ገንዘብ ከፍዬ እሷ እኔን እንድትሰድበኝ ያስቆምኩት አይደለም። ነገ ኤዱዬ ቴንኪው። ነገ ተነስታ እኮ ትሰድበኛለች። ከነገ ወዲያ የምትሰድበኝ ትችላለች። እኔ ቤታ በቲክቶክ አለም በታሪክ ውስጥ ማለት ነው ሁሌ እኮ እንደነገርኳችሁ ነው። የምከፍላችሁ ካላችሁ ወይም ከፍዬ ተሳደቡልኝ፣ ወይም ደግሞ ከፍዬ ስድብ ማስቆም ካለ ወንድ የሆነ ፊት ለፊት መጥቶ ይጠይቀኝ ብያለሁ። ምንም እኮ ወዲህ ወዲያ የሚያስብል የለም። እኔ ከፍያችሁ እከልዬ ስደቡልኝ ያልኳችሁ ማህበረሰብ በቲክቶክ ታሪክ ካለ ወይም ደግሞ እንዳትሰድቡኝ ብዬ ያስቆምኩት ገንዘብ የከፈልኩት ወንድ ካለ ፊት ለፊቴ መጥቶ ያውራኝ። እንዲህ ቅብርር ብዬ ነው የምነግራችሁ። ቅብርር ብዬ ኩራት ብዬ ጠበያ ብዬ። ስለዛ እና የሆነ ሰው ስድብ ስለ ከኔ ካቆመ እኔ መሰደብ አለባት፣ ያ ስድብ መቀጠል አለበት ብላችሁ የምታስቡ ሰዎች ካልተሰደብኩላችሁ ከፍዬ ያስቆምኳችሁ እንዳይመስላችሁ። ነገ ተነስታ ሄለን ልትቃወመኝ ይህን ልትናገረኝ ትችላለች። ድሮም ስትናገረኝ ይህን ያክል ተመላልሻት አላውቅም። አሁንም ተመላልሻት አላውቅም። እኔ ቤታ ነው። መስደብ የፈለገ ሰው ላይቡን ከፍቶ መሳደብ ይችላል። ስድቡን ማቆም የፈለገ ሰው ማቆም ይችላል። 5 ሳንቲም ለእናንተ አልሰጣችሁም እንዴ? ምን አይነት የጭቅላት ድርቀት ያለባቸው እስቲ ጋይስ አስቡ። መቤቴ እኔ ፋራ ነኝ። የእውነት መክፈል ራሱ ብፈልግ ማለት ነው ውስጤ መክፈል ነበር ብዬ ነው የማቆመው። ከዚህ ከቲክቶክ ማህበረሰብ ለመክፈል ራሱ ብፈልግ ውጭ ብከፍል ደስ ይለኝ ነበር ብዬ ነው የማቆመው። ነገ እኮ ስትጣሉ ቂጣችሁ ክፍት ብሎ እኮ ነው የምታወሩት እኮ። ጽዬ ናት አይደለ እንዴ ጋይስ? አሁን እኔ ለአንድ ሰው በቃ አትስደበኝ ብዬ ብከፍል ማስፈራሪያ እኮ ነው። ነገ ተነስቼ የሆነ ነገር ቦታ ይኸው ከፍላኛለች ብሎ መዋረዴ ነው። ለመዋረድ አልቸኩልም። እኔ ቲክቶክ ላይ የምኖረው ለረጅም ጊዜያት እንጂ ለአጭር ጊዜ አይደለም። ይቅርታ አድርጉልኝ። ለረጅም ጊዜያት እንዲህ ድንግል ሆኜ ፈክት ያለች አበባ ሆኜ እንጂ መኖር እድሜ ልኬን አንቺ ለሰው ከፍለሽ ተሳዳቢ የምታስቆም
ነገር ማውራት አይቻልም። ሚስጥር አውጥታችሁ በሪከርድ በምንም ዝርግት ስለምታደርጉ በጣም ጥንቁቅ ነኝ። ስለዚህ አታስቡትም። እሺና ጂጂ ቤታ ክፍላት ነው ላልሽው ነገር እኔ አልተረፈኝም ገንዘብ። በመጀመሪያ ደረጃ ጸጉሬ ላይ አውለዋለሁ፣ መልኬ ላይ አውለዋለሁ፣ ልብሴ ላይ አውለዋለሁ፣ ለቤተሰቦቼ እሰጣለሁ፣ ለወዳጆቼ እሰጣለሁ። ስድብ የማስቆምበት ገንዘብ እንኳን ትርፍ የለኝም። ጂጂ ቴንክ ዩ ቬሪ ማች። ያው ስለ ስሜን ስለጠራኝ ስለደረስሽብኝ ነው። አመሰግናለሁ። ሰው ግን ሳይነካ ዝም ብሎ በቃ መጮ ይፈልጋል። እናቴ ትሙት ከፍላ ምናምን ቁርበቱ ላይ ቤታ ያምሻል። ተረጋጊ። ታያቸው ከነዚህ ጋር አረገሽ ወይ? ውዴ ከወንድምሽ ነው። አሁን አክስት ልትሆኚ ነው ማሬ። ምን ሀሳብ አለን? አክስት ልትሆኚ ነው እናቴ። እኔን የመሰለች ቤታን የመሰለች አክስት ልታገኝ ነው። ከወንድምሽ ነው ያረገዝኩት። ምን ትያለሽ? ትልቁ ነገር ካለ ነገር እኮ አያውቁም እኮ እነዚህ ሰዎች። በቃ ነገር ስትወዱ ሰላም አትፈልጉም። አሁን ምን አረኳችሁ? ሌላ ደግሞ ምንድን ነበር? ቆይ ቤታዬ ነገርኛል። ትናንትና ባለመግባቴ ብዙ ነገር ያመለጠኝ። በነገራችሁ ላይ ጋይስ ከኔ ጋር እህት ብትሆኑ ደስ አይላችሁ? ከኔ ጋር ጓደኛ ብትሆኑ ደስ አይላችሁ? ቆይ ወደ ስራ ይገባሉ። ቆይ አንዴ ወደ ስራ እንገባለን። እችን ብቻ ይመልሱልኝ። ከኔ ከቤታ ጋር ጓደኛ ብትሆኑ ደስ አይላችሁ? እህት ብትሆኑ ደስ አይላችሁ? አይደል ውዶቼ? አስቡት እስኪ ከኔ ከቤታ ጋር ሆናችሁ እኮ ማለት ነው ጨዋታ አለ፣ ደስታ አለ፣ በጣም በቃ ብዙ ነገር አለ ውዶቼ አይደል? የሆነ በቃ ግርማ ሞገስ አለኛ ውዶቼ። ከእግዚአብሔር ነው ጋይስ፣ ከእግዚአብሔር ነው። ከኔ ጋር ስትሆኑ በጣም ጋይስ የሆነ እንትን አላችሁ። የሆነ በቃ እንዳዘንድም የሆነ እንትን አለ ጋይስ ከኔ ጋር ስትሆኑ አላ። ይሄ በቃ ይሄ የሆነ እንትን አላችሁ በቃ ከውስጥ ያለ እኮ ጋይስ፣ ግን ማውጣት አቃተኝ። የሆነ ነገር አለ ጋይስ። እስኪ ጥሩት፣ እናንተ ጥሩት። ግሬስ ነው የምትሉትኝ ጋይስ። እስኪ ጥሩት እስኪ ጥሩ ጋይስ። እኔ ስለጠፋብኝ ነው አማርኛ ጠፍቶብኝ ነው። አይ በአማርኛ ጻፊው አለምዬ፣ በአማርኛ ጻፉትኝ። ተይው ግሬሱን ተይው፣ በአማርኛ ጻፍ። ሞገስ ቴንኪው። ውይ ጋሽ ሞገስ አመጣሽ። ሞገስ አለዋ ጋይስ፣ ግርማ ሞገስ። ውይ ቤታዬ የኔ እናት የኔ ጠንበለል ግርማ ሞገስ አለ ከኔ ጋር ቴንኪው ጋይስ፣ ቴንኪው ሁላችሁ በማህበር ስላመናችሁ አመሰግናለሁ። ቴንኪው ጋሻዬ ኩነሽ የምኮራብሽ በሴትነቴ ግርማ ሞገሴ እያዘጋጀሁ ቤታዬ ወደ ስራ ሂጂ። የዚህ ቲክቶክ አሉባልታ መቼም አያልቅም። ወይኔ አሉባልታ ስትውል አይደለም። ቆይ ጋይስ በጣም እንትን አሳዘነችኝ። ማናት? ቤሩት ጋይስ። ውይ እግዚአብሔርን ቪዲዮዋን አይቼ አንጀቴን በላችኝ በጣም ክርስቶስን ጋይስ። አላሳዘነቻችሁም? አገሯን የገባችሁ ኦኬ፣ ችግር የለውም ቤተሰቦቿ ጋር የምትሄደው ግን አላሳዘነቻችሁም? በማርያም ጋይስ አላሳዘነቻችሁም? ሱሱ አላሳዘነቻችሁም? በማርያም ጋይስ በጣም ያሳዘነችኝ እመቤቴ ጋይስ። ኧረ ተው ግን ኢትዮጵያኖች በሰው ሀገር ላይ ግን አትጨካከኑ። ተው ግን እኔ እኮ ለዚህ ነው እኮ አበሻም አላገኘም። ማይ ጋድ ቴንክ ዩ ጋድ። እኔ አበሻ ቢባል አበሻ ቂጡ መዶሻ ብሞት አላገኝም። ብሞት ከአበሻ ጋር ማህበር የለኝም፣ ምድር የለኝም፣ እቁብ የለኝም። ስሞትም ራሱ ቻው እናንተ ምሰጡኝ ጥልቅም አድርጌ በጎን አድርጌ ስሞት በዚህ ቅበሩኝ ብዬ ነው የማስቀምጠው። ከአበሻ ጋር ክንክክል ጥሬ ስጋ ያማረኝ ጥብስ ነው ያማረኝ ኦርደር አደርጋለሁ። እንዲህ ምንድን ብቻዬን ሂጅ እበላለሁኝ። ምንድን ሺሻ ነው መጥባት ያማረኝ? ብቻዬን ሂጅ ሺሻ ጨሳለሁ። ሀበሻ የሚባል ጌታዊ እንዳታሳይ። እኔ ብቻ ነኝ እኮ በነፃነት የምኖረው። ትንሽ እብደት አለው እንጂ ብቻ መኖር ታብዳላችሁ እንጂ የሰው አሉባልታ ምናምን ይቀንሳል፣ ወሬ ይቀንሳል። እንዲሁ ከሰው ጋር አትገናኙ ጋይስ። እኔ ማንንም ማግኘት አልፈልግም። እንደዚሁ እንዳማረብኝ ማንንም አላገኝም። ዲያው ትናንትና ጭንቅላቴ ደንቆሮ ነበረ። ታምሜ ነበር። ጌታ ምስክሬ ነው ጋይስ። ትናንትና አሞኝ ነበረ። ብንን ብዬ አባቴ ቤት ነው የሄድኩት። ብን
ብዬ ጤነኛ አልነበርኩም። ትናንትና ቀውሼ ነበር በጠዋቴ እንትን የሚሉት ይዞኝ እመቤቴን። ከዛ ብን ብዬ አባቴ ጋር እህት ወንድሞቼን ሳያቸው ልቤ መለሳል። ሰው እንዳለኝ አየሁ። ጓደኛስ ቢሆን እንደዛው እንዳበልኩኝ ነይ እንሂድ ብሎ አረቄ ቤት ነው የሚወስደኝ። ሬሳዬ ነው ከቤት የሚጎተተው። ሰው አያስፈልግም ከቤተሰብ ውጭ። ቴንክ ቬሪ ማች። ጓደኛ ቢሆን ሪካርድ ያደርጋችኋል። እንደዛ ብዶ ናችሁ። ከዛ በኋላ ቀስ ብሎ ስትጣሉ በፌክ አካውንት ይፖስታል። ስለዛ ከሰው አትገናኙ። ምን ቀረባችሁ? አሁን እንትናን ተመልከቷት እስኪ፣ ማርያምን ሱሱን ተመልከቷት። ቢቀራረቡ ነው ቢዋደን ተዋደን ብለው ተቀራርበው እንደ ጓደኛ ምናምን አንድ ላይ ሆኖ ነው ከዛ የተለወጡባት። ከዛ አሁን ይኸው ብን ብላ ስራዋን ትታላ ልትለወጥ መጣ። ሀገር የገባቸው 5 ሳንቲም ሳትይዝ 5 ሳንቲም ሳይኖራት 5 ሳንቲም ሳይኖራት በራ ከሀገሯ ወጣች። ምንድን ነው ከቤሩት ወጣች። ጌታን ሰው አትመን። የበረሃው ምትሉኝ። ቆይ ተረጋጉ ጋይስ፣ ስራ አለብኝ። አሁን ጌም አልጫወትም። አሁን አይደለም ልክ ወደ ጌም ላይ 4 ሰዓት ነው ያሉ። ከ4 ሰዓት በኋላ ነው ጌም የምጫወተው። ተረጋጉ ተረጋጉ ዶቼ። ምንድን ነው የበረሃው መብረቅ የሚሉትኝ? የበረሃው መብረቅ በጓ ትንሹ ልጅ ነው። ምንድን ነው ቆይ ጌም ማጫወተው ከ4 ሰዓት በኋላ ነው ብያለሁ። ዙዙዬ እንዴት ይችላል አልገባኝም። አስረዱኝ። ውይ በስመ አብ! ኧረ ምን አይነት እኔ ጌታዊ ባላብድ እኮ ነው የማይቆጨኝ። እኔ አሁን እዚህ ቲክቶክ ላይ ወሬ ይጀምራል። የበረሃው መልሱን ነገር ከጎን አድርጋችሁ የበረሃው እንደዚህ ሁሉ ጊዜ ጌም አይደለም ከጎን ጻፉልኝ። ምን አባታችሁ ነው የሚሉት? እንዲህ ውድ አላየሁም ብል እኮ ከላይ ወጥቷል። እንዲህ መዋሸት አልችልም መቼ እዚህ ቲክቶክ ላይ አይቼ እንደ ሌሎቹ ወይ ኮሜንታቸው እኮ አይታየኝ ማለት ይታያል። አንዳንዶቻችሁ ግን ማለት ነው ስትሰዳደቡ በእግዚአብሔር ስም ተጠራሩ። ኦቴ ቤታ እየተሻለች ታሞ የተነሳ አምላኩን ረሳለ። ስሙን አንዳንድ ሰዎች ስትሰዳደቡ ስም ጥሩ እስኪ፣ ስም ጥሩ ስትጣሉ ስም ጥሩ እስኪ። ጀግና ማለት ያለው እኔ አሁን አያችሁ ጂጂክያ ስሜን አነሳቸው። ጂጂክያ ብዬ ራት አድርጌ ነገርኳት። ስም ጥሩ የበረሃው ቻሌንጅ አለበት ውዶቼ። በፕሮግራም ነው የምንሄደው እዚህ ቤት ታውቃላችሁ። ደግነቴን የዋህነቴን ታውቃላችሁ። ቁጭ ብዬ ፎሎ አላስደራርግም። ግን የበረሃ ወንድሜ አበባ ላክ ግባ፣ ቻሌንጅ እንዳለብህ ተናገር፣ ውጣ። የስራ ሰዓቴ ነው፣ የአየር ሰዓቴ ነው። ትናንትና አልሰራውም፣ ከትናንት ወዲያ አልሰራውኝም። ቀጥታ ነው የምናገረው የኔ ወንድም። ሳግዝም ፍቅር ስሰጥም ታውቁኛላችሁ። ቀጥታ ግባ፣ ቻሌንጅ አለብኝ በል ተናገር። ቀጥ ብለህ ሾኮክ ብለህ ትወጣታለህ። እኔ ወደ ስራ ሄዳለሁ። አለቀ ደቀቀ። ምን ጉድ ነው? አስገቡትኝ፣ ሳቡት። የበረሃው መብረቅ ያ ማለት አሁን አይቼዋለሁ ቪዲዮን። ትንሹ የባለፈው ልጅ መስሎኝ ነበር። ለእንትን አድርሱልኝ ያልከው ልጅ ነክ ለጸጉርክ ፍሪዝ ነገር። አዎ አይቻለሁ። አሁን ቪዲዮን አይቼዋለሁኝ። ኤርሚ ኤችዲ ሰርቶክ። እሺ እንዴት ነህ? አለሁኝ። ቆይ ድምጻችን ቆይ አባቴ እንዴት ነህ? መጀመሪያ ስላገኘሁሽ በጣም ደስ ብሎኛል። ችግር የለም ምንም ያስቃችሁ ችግር የለውም። በጣም ነው የምወድሽ እና በጣም አድናቂሽ። አመሰግናለሁ። እኔ የሆነ አንድ ልጅ አለን እዚህ ጌም ስጫወት 4 ሰዓት ሲሆን ትንሽዬ ልጅ አለ ልጄ በለው እዚህ የመጣው እሱ መስላኝ ነው። እሺ አይደለሁም እኔ ቻሌንጅ ኤርሚ አወዳድሮ ነበር እና ከ11 አድርጎ ከ11 እኔ አንደኛ ወጥቼ ነበር እና ለ3 ቀን ቻሌንጅ ሰጥቶ ነበር። ኦኬ እሺ ይላቻል። 2 ቀኑ አልቋን 1 ቀን ነው የሚቀረው። ያው በአንድ ፎሎወር 1 ብር አስብላለሁ ነው ያለኝ። ያው ሁላችሁ ፎሎ አድርጉኝ። እዛ ነው ያስቸገርኩሽ አንቺ ነው። ችግር የለም። እኔ ይኸውልህ እቺ ሰዓቴ የሽቀላ ሰዓቴ ናት፣ የስራ ሰዓቴ ናት እና እንደ ነብር ነው የሚያደርገኝ። ግን እንደው ለመልካም ነገር ያው ልቤ መልካምና ቀና ስለሆነ ለመልካም ነገር አደርገዋለሁ። ችግር የለው። እዚህ ውስጥ ያላችሁ 8000 ሰዎች ቻሌንጅ ተሰጥቶት ነው። አታገጡ። ቻሌንጅ ተሰጥቶት ነው። ኤርሚ ኤችዲ ቻሌንጅ ተሰጥቶት ነው። ልክ እንደሰማችሁት ሁላችሁም በአንድ ፎሎ 1 ብር ይደረጋል። ቆይ እኔ ፎሎ ላድርግ። እሺ ፎሎ አድርጌ ማንም እግሩ የሚሸት ሰው አይደል እንዲህ ፎሎ ማድረገው። ቆይ ፎሎ አድርጌዋለሁኝ። ሁላችሁም እዚህ ውስጥ ያላችሁ ሰዎች ፎሎ አድርጉትኝ። በአንድ ፎሎ እኔ አሁን ፎሎ አረኩታል። 1 ብር ይታሰብለታል። በኢትዮጵያ 1 ብር ነው። አዎ በኢትዮጵያ 1 ብር ይታሰብለታል። ሁላችሁም ሰዎች እዚህ ውስጥ ያለ ይኸው 2000 ሰው ስሙኝ፣ ጊፍት እየሰጣችሁ ምንም ነገር አትስጡ። ቁጥሩ
ማየት አንችልም። ቁጥሩ ማየት አንችልም። አሁን ፎሎ እያደረጉ ማየት አንችልም። አበባም አትስጡትን ጋይስ። በ5 ደቂቃ ውስጥ 5 ደቂቃ ሰጣለሁ። እኔም ሆኜ እሱም እኔ ሆኜ እኔም ሆኜ እኔ ቤታ ሆኜ 5 ደቂቃ ሰጣለሁ። ስራ እኮ ነው ስራ እናቴ። ሽቀላ ይሁን እስኪ ሁላችሁ ጋይስ ፎሎ አድርጉት። እዚህ ውስጥ ያላችሁ 9000 ሰው ምን አለ ፎሎ ብታደርጉት። የማንም መረ እንዴ ጥጋበኛ። አሁን እነዚህ እኮ ፎሎ ተደርገው እኮ ቤተሰቦቻቸው እንደሚያግዙት አሉ አይደል እንዴ? እላያችሁ ላይ ፎሎ አድርጋችሁ ሰው አድርጋችኋቸው ሰው ዊክ ሲቀይሩ እዚያ ናታችሁ ላይ የሚወጡ አሉን። ቤታየ ሀሜታ እንዳትሉ አሉ እኮ እናንተ ራሳችሁ አፈምሳችኋቸው ጸጉር ልቅልውጥ ሲያደርጉ ማለት ነው። ከካም ቆረቆራም እያሉ እየረገጧችሁ ስንተኛ እንደ ስም እኮ አንጠቅስም። እነዚህ ግን አሁን ፎሎ ቢደረጉ ያ ገንዘብ ቤተሰብ ይረዳል። በረሃ ውስጥ ነው ያሉት ይረዳል። ሰውዬ ጊፍት አትስጡ። አንዴ ፎሎ ይደረግና ከዛ መጨረሻ ላይ ትሰጡታላችሁ። ቤታዬ ጊፍት ነገር ሲሆን አሳሰበሽ እንዳትሉኝ። አንዴ ጋይስ አንዴ ፎሎ ያድርጉትና ከዛ እንደፈለጋችሁ መስጠት ትችላላችሁ። ቤቴም ስለሚቆርጥ በዚህ አጋጣሚ ልንገራችሁ፣ ትልልቅ ነገር ለመስጠት ያሰባችሁ ዘግዋለሁ። ሂዱላችሁም እስኪ ያደረጋችሁ ደን ቴንኪዩ ደን እያላችሁ ጻፉ። ማርያምን ለእነሱ ይጠቅማቸዋል። ገባችሁ? አሁን እሱ ስንት ነገር ይጠቀምበታል። ሁላችሁም ያደረጋችሁ እስኪ አርገናል በሉ። ጎበዝ የኔ ፍቅሮች 10,000 ሰው አለ። ቢያንስ እንኳን እስኪ አርጉት ይማሮቼ። በማርያም 5 ደቂቃ ሰጥቼዋለሁ። ሂዱ ሁላችሁም። ያላደረጋችሁ 1 ቁጥር ጻፉ። ያደረጋችሁ 2 ቁጥር፣ ያላደረጋችሁ 1 ቁጥር፣ ያደረጋችሁ 2 ቁጥር። ጋይስ ቶሎ በሉ። እኔ ግን እንደዚህ ፎሎ ማደራረግ ብጀምር ጥሩ ነው፣ ግን ክፍል ታደርጋላችሁ። እየከፈላችሁ እንደዚህ ሽቅድቅል እያደረግን ካልሆነ ጎበዝ ነው የመሰለኛ። እችልበታለሁ። የበረሃው እኔ ታስይኛለሽ። ሚስት ነገር አለ ወይስ ገና ልጅ ነህ? እንደ እንትና እንደ ትንሹ ልጅ ነህ? ልጅ ነገር ኧረ ምን ይሰራላ? እናቴ ሚስት ቢኖርክ እንደኔ እንዲያን የተለያየ ጸጉራ ግዛልኝ ትላለች። አንዴ ሊፕስኪት ከንፈሯን ትላለች። ማትደጉዴ ለምን እንኳን ቀረብክ። ፎሎ አድርጉት። ይቅርበት ውዶች። አንዷ እዚህ ጋር ቆንጆ ነው ብላ ድፍት ልትል እኮ ነው። ኧረ ተረጋጊ ባክሽ። እኛ በሀገራችን ሴቶች ሽቁጥ ብላ ተደብቃ ነው ወንዱ የሚጠይቃት። የዘንድሮ ሴቶች ደግሞ ወንዶቹ ላይ ጉብ ነው የምትሉት። ተረጋጉ። ገና 1 ፍሬ ልጅ ነው። ፎሎ ሁላችሁም እዚህ ውስጥ ያላችሁ ፎሎ 11,000 ሰዎች አላችሁ። ምን አለ ፎሎ። ምን አይነት ምቀኛ ናችሁ በእግዚአብሔር። ወይኔ ለዚህ ነው እኮ አያልፍልን ጋይዝ። አያልፍልንም እኮ ደግነታችን ምቀኝነታችን ይበዛል። አያልፍልንም። ሁላችሁም ጋይዝ ያደረጋችሁት በአጠቃላይ 2 ቁጥር ጻፉ። ልታደርጉ ያሰባችሁ 1 ቁጥር ጻፉ። ያላደረጋችሁ 0 ጻፉ። እያደረግን ነው የምትሉ 2 ቁጥር ጻፉ። በብዛት 2 ቁጥር እያደረጉ ነው። ጎበዝ። ምን አባቴ ላድርጋቸው? 10,000 ሰው ፎሎ ካደረገው ነቅል አድርጌ አወጣዋለሁ። እነቅልሃለሁ። 10,000 ሰው ፎሎ ካደረገው ምጥል አድርጌ ነው የምነቅለኝ። ቶሎ በሉ። ሂዱ ጋይስ በማርያም አድርጉት። ሂዱ ጎበዝ። ይሄ ሁሉ 2 ቁጥር ሁሉም እየጻፉ 1 ቁጥር የምትጽፉ ገና ልታደረጉ እያሰባችሁ ነው። አስቡት ጋይስ። ይሄ ልጅ ወጣት ነው። ከሀገሩ ወጥቷል። በረሃ ላይ ያለው ስራ አለው። ስራ ይሰራሉ በረሃ ላይ ያለ ሰው ደግሞ ይሰቃያል። ብዙ ነገር አለባቸው። ገና ልጅ ነው። ስለዚህ እናንተ 1 ፎሎ የምታደርጉት 1 ብር ናት። ተጠራቅማያቸው 1 ብር ስንት ነገር ያደርግለታል። ሀገር ቤት እናት አለ፣ አባት አለ፣ ወንድም እህት አለ። ገባችሁ? ሁላችሁም ፍቅሮቼ ፎሎ አድርጉት። ሚዲዮ ማሮች ምን አባት ይላል እንደው ኦማይ ጋድ አጠገቤ ብትሆኑ ኖሮ ልቀፈር ጊና ከሳረጋችሁ ነበር። ሂዱ ውዶቼ ጎበዞች፣ ማርያምን ሂዱ። ነው አበባ ጊፍት አትስጡት ምለው ሌላ ምቀኝ ነው አይደለም። ቤታዬ ጊፍት ነገር አሳሰበሽ እንዳትሉ። ቁጥሩ ማየት አንችልም። ስንት ሰው ፎሎ እንዳደረገው ማየት አንችልም። ጊፍት ከሰ አበባ አትስጭው። ሰሚራዬ አማርኛ እንጅሩ ፕሊስ ምንም ነገር ቁጥሩን ለማየት ነው። ከዛ በኋላ ልክ 10,000 ፎሎ ካገኘ እንደፈለጋችሁ መስጠት ትችላላችሁ። ምንም አይነት ነገር ጊፍት እንዳሰጡት ቁጥሩን ለማየት ብቻ ነው። ምን ሰሚራ የሚባሉ ሰዎች ግን አይሰሙም። ቆይተው ነው የሚሰሙት። ሰሚራ አበባ እንዳሰጪ ቆይተው ነው። አንዱ ቀጠጠና አንዱ ይቀጥላል። ይሄ ነው እኮ ምቀኛ ነን እኮ ምቀኛ። እንደውም መቼም አያልፍልንም እኮ። ግን ፎሎ አድርጉት። ተው ሲባሉ ይብስባቸዋል። ባስ ነው የሚልባቸው። እንደ ምን እንደሚሻሉ ከዚህ ማህበረሰብ ጋር እንዴት መጨረሻ ቁጥሩን እስኪ እንየው። ይበሳ ምቀኝነታቸውን እንደ ተቃጥዬ መሞት። ተዉ ግን አታቃጥሉኝ። ተዉ ግን ከዛም ወደ ዕጣ ፈንታችን እንሄዳለን። ቶሎ ፎሎ አድርጉትኝ። ለእኔ ሰጡኝ ውዶቼ፣ ለእኔ እንኳን ሰጡኝ። ዝም ብላ ለእኔ ሰጡኝ። መጨረሻ ላይ ለሱ ደግሞ ብሽንን እንድታረጉታላችሁ። እንደው እኮ ደህና ነገር እንኳን ሰጥተው ቁጥሩ ከፍ ቢል ምን አለበት? የሚሰጡት አበባ። ኧረ እባካችሁ አጀበ ጉልበታቸው ብላ ወይ ብሱ አሞዴ ማህበረሰብ ወይ
ለኔ በኋላ ትሰጥኛላችሁ። አያስፈልግም። ቤታዬ ጎበዝ እኮ ነሽ። ፎሎ እያደራረግሽ ነው። ይስጡሽ፣ ችግር የለውም። አያስፈልግም ጋይስ። ወይ እኔ ጋር በጉቦ አልሰራም። እኔ እንዲህ በሙስና ምናምን አልሰራም። በፍቅር ነው ልቤ ስሰራ ነው አይደለም፣ በፍቅር ነው የምሰራው ጋይስ። ሁላችሁም ፎሎ አድርጉት በእመቤቴ። አሁን የገባችሁ በአጠቃላይ እዚህ ጋር የምታዩት ሽቅርቅሩ ገና አንድ ፍሬ ወጣቱ እንግዲህ እንኳን አላውቅም፣ ግን አንድ ፍሬ ወጣቱ በበረሃ የበረሃው መብረቅ ይባላል። መብረቅ ደግሞ የኛ ፋሚሊ ነው። ወይ አንተ ወይ እኔ ወስደነዋል ከሁለታችን፣ ወይ አንተ ኮፒ አድርገህ ይሁን አላውቅም። ከሁለታችን ማን ቀድሞ ቲክቶክ ላይ እንደመጣ ሀቢባ ጋር ሄደን እንጠየቃለን። መብረቅ የኔ ፋሚሊ ነው፣ ግን ሰርቃዊውን እግዚአብሔር ይወቀው። ይሁን ብቻ መብረቅ፣ የበረሃው መብረቅ ጋይስ ኤርሚ ኤችዲ ቻሌንጅ ሰጥቶት 10 ሰዎች ተወዳድሮ ነበር። ከ10ሩ አሸንፎ ሁለት ቀን ፎሎ አድርገውታል። አንድ ቀን ነው የሚቀረው። ሁላችሁም ፎሎ አድርጉት። በአንድ ፎሎ 1 ብር በኢትዮጵያ ይሰጠዋል። ስለዛ ፎሎ በተደረገው መጠን ልክ ገንዘብ ነው የሚሰጠው እና እሱን ይረዳዋል፣ ያገዘዋል። ትንሽ ልትሆን ትችላለ፣ ለእሱ ግን ይረዳዋል። ሁላችሁም ወጣት ነው፣ ልጅ ነው፣ ፎሎ አድርጉት ፍቅሮች። 10,000 ፎሎ 12,000 ሰዎች አላችሁ። በእግዚአብሔር ላጥ ስራችንን ከመጀመራችን በፊት ላጥ አርጋችሁ ፎሎ አድርጉት። እግዚአብሔርን አይከብድም። የማንንም እንደው ሀሜተኛ አትበሉኝና ቤተሰዬ ማንም አይደለ እንደ ልብስ የቀየረባችሁ፣ ማንም አይደለ እንደ ጸጉር የቀየረባችሁ፣ እላያችሁ ላይ ስንቶቹ አይደለ እንደ ቤት የገዙባችሁ፣ ስንቶቹ አይደለ እንደ መኪና የነዱባችሁ። በእናንተ ፎሎ እናንተ ነው ያከብሯችኋል። አያከብሯችሁ እንዴ ሲሰድቧችሁ አይደል እንደሚውሉት እንዲ ሙላጭ ምን አባሽ አገባሽ። እኔ እንደውም ቤታ ትንሽ ይሻላል። የሆነ ወሬም ስትሆን አካፍላችኋል። አንዳንድ እኮ መሽቆቅ እኮ ነው ይረሳዋል። እዚህ መድረሳችሁ በእናንተ ሃሌሉያ፣ በእናንተ መድረሳችሁ። ይሄ ወንድማችሁ ግን ፎሎ ብታረጉት አይጠግብ ምን አይጠግብ ላያችሁ ላይ ስንት ጥጋበኛለ። ስም አልጠቀስንም። አቤት ያለ አቤት ማለት ይችላል። እኔ ስም አልጠቀስኩም ጋይስ። እዚህ ውስጥ ያላችሁ በአጠቃላይ ይኸው 7,000 ደርሷል ጋይስ። 7,000 ደርሷል። አፌን ፍን የምታደርጉኝ ነገር አለ። 7,000 ደርሷል። 10,000 ፎሎ ከደረሰ በኋላ ይበቃዋል። 10,000 ፎሎ ከደረሰ በኋላ ጋይስ ሂዱ 10,000 ፎሎ እናስገባው። 10,000 ሁላችሁም እዚህ ውስጥ ያላችሁ ቤታዬ ማሬ እንባርክሽ ወይንስ ስራ ስትጀምሪ? ስራ ስጀምር ጋይስ፣ ስራ ስጀምር ይሻላል። ስወጣ ወይም እንዴት ነው የምታስቡልኝ? በኢየሱስ ስም ስወጣ ጋይስ፣ ስወጣ ሁላችሁም ትሰጡኛላችሁ። ስራችንን እንጀምራለን። ስወጣ ቤታዬ ፎሎ እናርገው። ምን ጥያቄ አለ ውዴ? እኔ እኮ የምትጠይቁት ነገር እኮ ነው። ፎሎ እናርገው። እዚህ የተቀመጥነው የሞዴሉ ውድድር የለብን። ሁላችሁም ፎሎ እንድታረጉት ነው። 8,000 ገባ ጋይስ 8,000። እኔ ግን ፎሎ ማደራረግ እንደ ስራ ሊያዘው እንደ ትርፍ ስራ ጋይስ ተመችቶኛል። እንደ ትርፍ ስራ እናንተ ፎሎ እያስተዳሩ ከስር እየሸቀልኩኝ ጋይስ ተመችቶኛል። ሐሙስ ፎሎ ማደራረጊያ ጊዜ ይሆናል። ከስር ጋይስ የሆነ አይዲያ ሲመጣ ላጥ ማድረግ አለባቸው። እስኪ ስንት አደረጉ? 8,000 ገባ ጋይስ ገባ። 9,000 ጋይስ 9,000 አሁን ወደ 10,000 ፎሎ በቃሌ መሰረት ከገባ በኋላ ወደ ስራችን እንጀምራለን። አያችሁ ለፍላፍ ይላሉ። እንዲህ ለፍልፌ ካገኘሁት ላይ ነው የምንካፈለው ውዶቼ። እናንተ የሰደባችሁ ይመስላችኋል። ምላሴ ስንት ነገር ጠቅማኛለች። በዚህ ምላሴ ስንት ነገር ተጠቅሜያለሁ ውዶቼ። ምላሳም መሆን ጥቅም አለው። ፎሎ እያደረጋችሁት ምላሳም መሆን መኪና ያስገዛል። ምላሳም መሆን ጋይስ ቤት ያስገዛል። ምላሳም መሆን ዊግ ያስቀያይራል። እንጂ ምላሳም ጥቅም አለው ውዶቼ፣ ስንት ጥቅም አለው። ክፉ ጎረቤታችሁ ዕቃ እየገዛችሁ ታስቀኑበታላችሁ በምላሳችሁ። አንቺ ምላሴ ስንቱን አስገዝታኛለች ብታውቁ። ሂዱ ጋይስ፣ ጥቅሙን ስላላወቃችሁት ነው እንጂ እናንተ ራሱ እንደኔ ምላሳም ብትሆኑ እመኝላችኋለሁ። ሂዱ ጋይስ። በመሀል ግን ታብዳላችሁ። አሁን በትናንትና ሁለት ጤነኛ አልነበርኩም። ታምሜ ነበር። ገብርኤልን ታምሜ በጠዋት እንዲያብድ ሞት አድርጎኝ፣ ዛሬ ግን መጥቻለሁ። እግዚአብሔር ክብርና ሞገሱን አንተ ውሰድ። ሁላችሁም ሂዱ ጋይስ። 9,000 እንዲህ አይነት ሚስት ቢያጋጥም ምን ታረጋታለህ? እንደዚህ በቃ ለማቋረጥ ነው የምትለፈልፍ የበረሃው ቀልድ የምችል ከሆነ ችግር የለውም። ያለ ቀልድ በያዘው ቆመጥ ነው ወገቧ የሚላል ገና ሳታወሪ ዝም ብያች ታስቂኛል። በቆመጥ ነው ወገቧን እያለ እኔ እናቴ እኔ አይደቀኝ አሁን ሲንግል የሆንኩት ወድጄ መሰላችሁ። ትዳር የለኝም። ለምን ጆሮን ማደማው እኔ እንደዚህ አልችልም ጋይዝ፣ አላቋርጥም። ዝም ብዬ ልማሩ አሁን ፎሎ እኔ እኮ ወሬ ታዳምጣላችሁ፣ ግን ፎሎ ለምደ ማታረጉትኝ ራሳችሁን ነዝንዛችሁ የበረሃው ብላችሁ ፎሎ
ጋይስ 10,000 ነው። ስንት ነው ግን የሚታየኝ? ቆይ ስትመጣ ስንት ነበር? አይዶና አላስታውስም፣ አላየሁትም፣ አላስተዋልኩትም። አይ ደግነቴን አየክ አይደለ? ምቀኛ ሰው ቦል ኖሮ ሾክ አድርጋኝ ነበረ። ግን አይ እግዚአብሔር ይህን ደግነቴን እንደው መድኃኒዓለም አትለውጥብኝ። ደግ መሆኔን የምታውቁት ሩሩ መሆኔን ጋይስ፣ ሾካ ካለ መሆኔን የምታውቁት ፉሉን እንኳን አላስተዋልኩትም። ይሄ ማለት ምን ማለት ነው? እና የኔ ፍቅር እና ጋይስ አያቸው መልካምነት። ኦ ማይ ጋድ ጋይስ 9,000 ጋይስ የበረሃው መብረቅን ለጥቅም በቃ ለሚጠቀም ነገር እንጂ ለሚጎዳ አይደለም። ላብዬ ለጥሩ ነገር ነው። በእግዚአብሔር ጋይስ ቶሎ ፎሎ እናድርገው ነው። ወደ ስራችን እንቀጥል። ወደ ስራችን ቤታዬ ምን አይነት መልካም ሴት ነሽ። ሽቀላሽን ትተሽ ፎሎ እያስደረግሽ ነው። ግን ምን አይነት ልብ ነው ያለሽ። ጋሾናስ እግዚአብሔር ይስጠው። አንቺን ደግሞ ቢወልድሽ ጥሩ ነበር አባቴ። በትክክል ፋዘሬ ብዙ አልጋ ወንድም መሰለኝ አልደገመኝም እንጂ በትክክል ውዶቼ፣ ደግነት ከባድ ነው። ሂዱ ጋይስ፣ የኖርኩበት ስለሆነ እኔ ችግር የለውም። ሂዱ ጋይስ፣ አንዴ ተጻፋለ በዚህ ሁሉ ኮሜንት በምን ታዩታላችሁ? ሂዱ ጋይስ፣ የበረሃውን 9,000 ጋይስ 9,000 ይሄ ፍቅር 9,000 ጋይስ 9,000 ወይ ማይ ጎድ ላይ መጣ። እንደ ሞጣ እንዳትሆን ሞጣ አንበሳ ሰጠሁት ለስቲከሩ አመሰግናለሁ ብሏል። እንደ ሞጣ እንዳትሆን ሞጣን አልሰማችሁት? የመጀመሪያ ቀን ቲክቶክ ላይ መጥቶ ጊፍት ሲሰጡት ለስቲከሩ አመሰግናለሁ። ገንዘብ መሆኑን አላወቅም እኮ ለስቲከሩ እግዚአብሔር ይስጣችሁ። ከዛ መጨረሻ ላይ ሲያቅ ነው ጥሞት በላይ የተጫወተው። ሂዱ ጋይ 9 ማርያም እንደዛ ብሏል። 9 ሰው ጋይ 9 ሰው አላልኩም። 9,000 ጋይስ እስኪ አምሮብሻል ምናምን እስኪ ጋይስ አይኖ እንቀናናለን ምናምን ቅናት አለብን፣ ምቀኝነት አለብን። ግን ባህላችን ነው፣ እሱ ለምደነዋል። ግን እንዲሁ ካፋቸው ልጠው ቤታይ ይኔ ማርቦለል አምሮብሻል በሉኝ እስኪ። ምን ደስ የሚል ሀይለ ቃል ተናገሩ። ደስ የሚል ውዶቼ አምሮብሻል። እኛ ሽቅርቅር እስኪ ሆነ ቃልጉኝ ውዶቼ። እንዴ እኔ የምለው 9,000 አቤት ወይ ግን ስትወዱ። አሁን የሁሉ አውርቼ ስራ ላይ ሁሉ አውርቼ ነርቭ ያለመና እኔ እኮ ጤነኛ መሆን ይገርመኛል። እኔ እኮ ልብሴን አውልቄ እኮ በዚህ ሰዓት እኮ ከመስኮት እኮ መውደቅ የነበረብኝ ሰው ነኝ እኮ። ያለማቋረጥ እንደዚህ የሚያወራ እኮ ቲክቶክ ላይ በታሪክ የለም እኮ። እኔ ብቻ ይህንን ተሰጠው ማን አለ? ማንም የለውም ጋይስ። ላዩ ላይ ውዴ ተይ እባካችሁን ተው። ላዩ ላይ ያታዘንቡበት በእግዚአብሔር ይደብራል። ተው ስማኝ 10,000 ፎሎ ስትሞላ ቄን ነብለ ትወጣልኛለህ። ነብለ ስራዬ እናቴ። ውዴ ገንዘብ ያለው የገንዘብ ነገር ስንቱን መሰለክ እዚህ ቲክቶክ ላይ እንደው ሀሜተኛ ላድርገና ቤት እሷ ቤት ስትገባ ሀሜት እንዳለም ይለዋል። ብቻ ግን እዚህ ቲክቶክ ላይ ስንቱ መሰለክ። እስኪ ልማው ከአንተ ጋር ልማ የሀሜት ሱሴ ነው። ታማለህ ይበራው ሀሜት አትችልም። ማሙዶች የሚያማ ሰው ቢሆን ጥሩ ነበር። ትንሽ እያወጋንም ቢሆን ሀሜቱ ምንሆን። የምን ሀገር ልጅ ነህ? ከሀገር ቤት የራያ ልጅ ነው። ትንሹም የራያ ነው። አንተም የራያ ጉብል ነገር። ራያዎች ቤቴን ከበውኛል ጋይስ። ራያዎች ቤቴን ከበውኛል። የሆነ ነገር እኮ የሆነ ነገር አሁን እኔ የምለው ልታሳብዱኝ ነው እንዴ? እኔ ጨርቃች እኔ እዚህ ጋር ፎሎ ማስደርገው ለምን መሰላችሁ? ለምን መሰል እኒግባ የምትባል ሰውዬ ወይም የምትባል ሴት ትናንትና ወዲያ ከሁለት ቀን በፊት 2,000 ነው 3,000 ኮይን ሰተሻ አትገቢያትም እዚህ ቤት። የሆነ ነገር ልታደርግን አላቀልሽ አትስጡ ተባለ። 10,000 ከሞላ በኋላ ትሰጣላችሁ እንጂ እኔ ሰው ነገር ማትሰሙትኝ አላብዳልኳችሁ እንዴ? 10,000 በጊፍት አስገቡትኝ ለፎሎ ነው። ቆይ አንዴ እናፍጠራ። ወይኔ አምላክ 9,000 ገብቷል። 11,000 እንዳትሰጡ በጉልበታችሁ አምላክ። ከዛ በኋላ የፈለጋችሁትን ትሰጣላችሁ ጋይስ። እስኪ እንግባባ በእግዚአብሔር። አልገባም። 10,000 ጊፍት ሰጠሁት ነው ፎሎ አይደለም ሞልቷል ይላሉ ጋይስ። ወይኔ ሊያሳብዱኝ ነው። ወይኔ ጌታዊ ትዕግስቱ ስጠኝ። ጌታዊ ትዕግስቱ ስጠኝ። አታዳምጡም እንዴ? ፎሎ አይደለም ያደረጉትኝ 9,000 ፎሎ ተደርጓል። 10,000 ጋይስ 10,000 ያደረገው ማናት? እቺ ንግማምት ከባሏ ተጣልታለች። በእርግጠኝነት ከባሏ የተጣላች ሴት ናት። እያበደ ተንቀልቅላ ቤታ ቤት መጣች። የሆነ ነገር ምን ሆናችሁ ነው ግን? ልታሳብዱኝ ነው
አልረሳውም። ከራሴ ጋር ነኝ፣ ከቀልቤ ጋር ነኝ። ሙኒትዬ መቼ ዕለት 10,000 ኮይን ከፍለሻል? አልረሳሁትም። ዱባዮቹ እኮ አትረሱም እኮ ሂሳባችሁን ትገባላችሁ። እዚህ ጋር እኔ በራሁን ፎሎ እያስደረግን ነው። አመሰግናለሁ። ኔቨር ጊቭ አፕ ሙኒት፣ ረጁም፣ ሳሪ ወይ ኧረ አያስፈልግም። አይ ለአንተ አይደለም ለእኔ ነው። ለእኔስ ያስፈልጋል ግን አያስፈልግም። ወይኔ ደግሞ ሰው አበባ አትስጡት፣ አበባ አትስጡት፣ አበባ አትስጡት። ያዙት ጋይስ ከ11,000 ሲሞላ ትሰጡታላችሁ። ለእኔ ግን አያስፈልግም። እሺ ከተሰጠኝ ምድስ ምናደርጋለሁ? አይመለስ ማለት ባህላችን አይደለም መመለስ። እኔ ግን አልፈልግም ልል ነበር። አንዴ ገብቷል፣ አንዴ ገብቷል። አያስፈልግም ጋይስ። ቤታዬ ኧረ ይሰጥሽ። እስካሁን እኮ ያልሰራሽበት ፋንታ እየሰጡሽ ነው። ምን ያህል ግን መልካም ቤተሰብ አለሽ። ወይ እግዚአብሔር ይስጥልኝ። አመሰግናለሁ ጋይስ። 11,000 ያስገቡትኝ። ቤታዬ ግን አቤት አቤት ለውጥ አለ። አይኖ እድሜ ለእናንተ ሰው አረጋችሁኝ። እድሜ ለእናንተ ሌላው ነገር ስትቆጭም ስስቂም ሁሉም ነገር በቃ ደስ ይላል። ኧረ እኔ ተው፣ እኔ ከልጅ እንትን ይዘኛል፣ ከልጅም እኮ ይዘኛል ጋይስ፣ ከትልቁም ከልጅም ነው። እንዲህ ስትለኝ እሽኮረመማለሁ። ተው ልጅም ብትሆን እኔ ሂዱ ጋይስ። የበረሃውን ፎሎ አድርጉልን ጋይስ። ሂዱ 11,000 ከገባችሁ ማርያምን አላስቸግራችሁም ጋይስ። 11,000 ከገባችሁ ወደ ስራችን ቢሮችን ተከፍቷል። ወደ ስራችን ይኸውላችሁ አንዴ ልናገር። በመሀል ከጮኩኝ፣ ካበድኩኝ፣ ከቀባጠርኩኝ ደውላችሁ ስለ መድኃኒዓለም ከላይ ብላይ ውጭ በሉኝ። ቀጮ ሜሴንጀሪን ታውቂያለሽ? እባክሽን ደውለሽ ከላይ ውጭ በኝ እህቴ፣ ውጭ በኝ። ትናንትና ጤነኛ አይደለም፣ አሁንም እንዳይደገምብኝ። ሮዝዬ የከፈልሽው ስለተቃጠለ 2 ቀን አልመጣችም ልጅቱ። የከፈልሽላት 2 ቀን ስላልመጣች ሮዝዬ ከፈለግሽ ደግመሽ ክፈይላት። አይቻልም የለኝም ካልሽ መብትሽ ነው። ይህንን ላረጋግጥልሽ ብዬ ነው። አመሰግናለሁ። ጆይን ስትይ ስላየሁሽ ነው። 11 ይኸው ጋይስ 11 ሞላ። ሂዱ ጋይስ 11 ሲሞላ ጋይስ ደግሞ እያረፍን ወይ ለማን ነው? ወይ ለኔ ነው እንዲ? አያስፈልግም። ወይ አያስፈልግም። ሄዱዬ ወይ እናቴ ምን ነው አያስፈልግም። አረ ስራ እኮ አልጀመርም። እኔ እኮ ትርፍ ነገር አልወድም። መጽሐፍ ቅዱስ እንደሚለው ቃሉ ከራስ የተረፈ ነገር አትሰዱ ይላል። ከራሳቸው የተረፈ የሌላን ሰው ትርፍ አትሰዱ ይላል። አሁን ስራ ላይ አይደለሁም። ስራ ላይ ብቻ ሰውን ስጡኝ። ይህ ትርፍ ስለሆነ አምላክ የማይወደው ከስ አትስጡኝ። አሁን ያዙትኝ ትርፍ ነገር መጽሐፍ ቅዱስም ይቆጣል። ስንት ገባክ? 11 ገባክ 1,000 ቆርጠነዋል። 1,000ንም ቆርጠነዋል። 1,000 ጊፍት የሰጡ ነው። ከዛ በኋላ የፈለገ ሰው ጊፍት ይስጥክ። ቆይ ልዝጋልክ ክፍት ከሆነሻ እንዴ የሚሰጡ ነገር ካለ አንዴ ልዝጋልክ። እኔ እኮ ብታይ እዚህ ያሉ ትልልቅ ዱባይ ውስጥ ይህ አሜት አይደለም እንድታማኝ። ዱባይ ውስጥ ትልልቅ ሰዎች አሉ ብታይ፣ ትልልቅ እድሜያቸው ትልልቅ የሆኑ ሰዎች እዚህ ገስት ላይ ሲመጡ እናማለን ምናምን እያሉ ይመጡና ሽቅልቅል አድርገው ይወጣሉ። ገባክ? በእነሱ የተነሳ ነው ይህም ኮይን እንዲቆርጥ ያደረግኩትኝ። እናንተ አይነትማ መልካም ሰዎች ስትመጡ ዘገዋለሁ። ለትልልቅ ሰዎች ነው የሚከፈተው። እንዲ እየመጡ እዚህ ልቅምቅም እያደረጉ አብረን እንሸቅል እንጂ። እስኪ ገባክ? 11 ገብታል ጋይስ። ከመውጣቱ በፊት በቃ እንዳትወጣ፣ ቆይ ቁጫ። ከመውጣቱ በፊት 12,000 ሰዎች አላችሁ። የበረሃው መብረቅ ለምትፈልጉት ከኔ ላይ ግን እንዳታነሱ እባካችሁን። የምትፈልጉትን ይገባዋል የምትሉትን ልብም ይሁን መኒጋንም ያላችሁን ሰፖርት አድርጉት። ትንሽ በአቅማችሁ ከመውጣቱ በፊት ጋይስ። ቅድም ያስቸገራችሁ ሰዎች አለ ኢኒግማ ቴንኪዩ ኦ ማይ ጋድ። ኢኒግማ እና እኔ ተግባብተናል። በእርግጠኝነት ወንድ ነቅመነኝ ልቤን አውቀዋል እንጂ ኢኒግማ እንዲ ልቤን አወቁ ሳልጠራክ የሆነ ወንድነት የሆነ ግርማ ሞገስ አለክ። አላቅም እኮ ግን ወንድነት እንዲ አያችሁ ጋይስ። ሂዱ ጋይስ ሁላችሁ የምትፈልጉትን ሰፖርት አድርጉት። ማርያምን ዘግቼለታለሁ። የምትፈልጉትን ላይክ መውጫው ነው ጋይስ። 11,000 ፎሎ ተደርጓል። ስራ ስላለኝ ነው እንጂ ማርያምን አስደርግ ነበረ። ስራ ስላለኝ ትናንትናም አልሰራሁም ውዴ። ትናንትናም ሱቄ ተበድሎ ነበረ። እኔማ እኮ የዋ ስለሆንኩ ታምሜ የቀረው ስንቱ እኮ ብታይ ዱባይ ላይ ሲያስመርቅ ነበር። በርበሬው፣ ሽሮ፣ ዳጣው ምኑ ግጥምጥም አድርጎ ሲሞላ ሲቀርጽ ነበረ። እኔ ግን የዋ ስለሆንኩ ታምሜ የቀረው ስንቱ ታም እኮ አይቀርም ብታይ። ይሁን እስኪ ሂዱ ጋይስ የምትፈልጉትን በ2 ደቂቃ ውስጥ ከ43 ነው አይደል? ከ45 ሲል እናቋርጣለን ጋይስ። ከ45 ሲል እናቋርጣለን። አሁን ከ46 ሶሪ ከ46 ሲል እናቋርጣለን። አሁን ከ44 ነው። 46 እስከሚል ድረስ ሁላችሁም ሰፖርት
የምትፈልጉ ሰዎች አድርጉትኝ። ልብ መኒጋንም ጋላክሲን ደስ ያላችሁን ጊፍት ሰፖርት አድርጉትኝ ሁላችሁም። እሺ እንዴ ምቀኛ መጣብህ አንተ። ስንት አይነት ምቀኛ አለ በአንተ በቃል ምቀኛ አትኝ። ቃል አንቺ አያልፍልሽም። አሁን እንዳንቺ አይነት ሰው በእርግጠኝነት ጥፍረ መጥምጣም ነው እግርሽ ውስጥ ሙጀሌ ገብቶ በመርፌ ቁልፍ የምታወጪ ቅንቅናም ክፉ ሴት ነሽ። ካልዋሸው በጣም ክፉ አያልፍልሽም። ጎረቤቶችሽ በሰፈር የጠሉሽ ነሽ። ምን አባሽ ያርግሽ አንቺ ምቀኛ። ምን እንዲሁ ስንት አይነት ሰው አለ። ምን አይነት ምቀኛ ናት? አትመቀኝ። እድሉ ከሆነ ያገኝ መብቱ ነው። እንደኛ ያለን አይደል? እንደ አሜሪካን ሀገር ተቀምጠን ይኸው እየሸቀልን ነው። ምን አንጨረጨረሽ? ስንት አይነት ሰው አለ። ማርያም እንዴት ደሜን እንደሚያፈልትኝ ሻታ ብላ ተላለች። በሆነ ነገር አናትሽም። ወይኔ ፍቅር ያዘኝ ከዚህ አካውንት። ወይኔ ጋር ሳላስበው ፍቅር ያዘኝ። አይ ቲንክ የበራው ፍቅር ይዞኛል መሰለኝ ከዚህ አካውንት። እንግዲህ በላይ ጋይስ አይ ቲንክ ራሱ ቆይታ ነበር ከታች በእንግሊዝኛ ያላየው ነበር። አይ ቲንክ ፍቅር በጣም የኔ ልብ ግን መቼ ከአብል ነበር ያዘኝ ጋይስ። አይ ቲንክ ከኢኒግማ ፍቅር ይዞኛል። አይ ቲንክ ሳላስበው ጋይስ። ኦ ማይ ጋድ አላሰብኩትኝ፣ ግን አስቤ አይደለም። የበረሃው አንድ ደቂቃ ይቀራል። በአንድ ደቂቃ ውስጥ ጋይስ፣ በአንድ ደቂቃ ውስጥ የፈለጋችሁትን ኮይን ሴት ናት እንዴ? በስመ አብ ወልደ መንፈስ ቅዱስ፣ በስመ አብ ወልደ መንፈስ ቅዱስ፣ ስብሐት ለአብ ወልደ መንፈስ ቅዱስ። ይህንን ገጻጽ ነው መድኃኒዓለም ይስማ። ወይ ሴት ነሽ እንዴ? አውቄ እኮ ነው አውቄ። እስኪ አውራ እናውጋው። ጌም ትጫወታለህ እኮ በደምብ ጌም ተጫወት። አንተና ትንሹን አብረን ሆነን እንጫወታለን። እሺ እና ጃ ፋሚሊዎች ማለት ነው አብረን እንጫወታለን። እሺ አንድ ቀን መቼ ይመችሻል? እኔ ውልቅ አንተ ሆነህብኝ እንጂ ከዚህ ሰዓት ቅድም የመጣህበት ሰዓት የለም። ከዛ ሰዓት እስከ በኢትዮጵያ ከምሽቱ 4 ሰዓት ድረስ እንደዚሁ እያወራሁ ታገኘኛለህ። ከ4 ሰዓት በኋላ ነው ጌም የምጀምረው። ከ4 ሰዓት በኋላ ጌም እጀምራለሁ። አታሽኮርምኝ እንዴ? ስለ ስራ እኮ ነው እያወራን ያለን ውዶች። ስራ አዳር አላወራው እንዴ? እሺ ታፍራለህ እንዴ? ትሽኮረመማለህ? ኧረ አልሽኮረመምም። ለምን እሽኮረመማለሁ? እንዴት ትሽኮረመማለህ ውዶቼ? ቆንጅዬ የጥቁር ቆንጆ ነክ። እኔ ጥቁር ነገር ጥቁር አዝሙድ ደስ ይለኛል ጋይስ። ጠቆር ያለ ጎረምሳ ደስ ይለኛል። አሁን ገና ነው ውዶቼ፣ ገና ነው። ቤታዬ ትንሹን ትልቁንም ወስደሽ ትችላለሽ እንዳትልኝ። እሱ ገና ነው እምቡጥ ነው ውዶቼ። እኔስ እናቴ አረጅበታል። አረጅብ ይሆን? እኔስ ትልቅ ሰው ነኝ። ይቅርብክ እናቴ ይቅርብክ። ወጣት እፈልግልሃለሁ። በአንድ የሚና እሱን አንድ ነገር ነው የሚያገናኘን፣ ድንግልናችን። እኔም ድንግል እሱም ድንግል። ሌላ በተረፈ እድሜ እንኳን ጠና ያለ ነው። በጣም ቀልድ ትችያለሽ። ኑሮ ችግር ነው። እንዲህ እንዳወራ አድርገኝ እንጂማ ቢሞላልኝ ቢሰፋልኝ እግዚአብሔር ካለው ተጠጋ ወይ ካለው ትውለድ ይላል። ገና ሰው ላይ ቢጠረኝማ መቼ እንዲያወራለሁ ውዴ። እኔ የሚገባኝ እኮ የሆነ ሜካፕ እየተቀባው አልጋ ላይ ቁጭ ብዬ እንደ ሳሎን ውሻ እንደ ጌጥ ነበር መቀመጥ ነበር። ኑሮ ችግር ነው እንዲያደርገኝ። ስሙኝ፣ የመጨረሻ አላችሁ ለዚህ ልጅ ፎሎ ወይም ደግሞ ጊፍት የምትሰጡትኝ የመጨረሻ ጋይስ፣ የመጨረሻ በውስጥም ማገዝ የምትፈልጉ ማውራት ትችላላችሁ። እሱ ጀስት ቻሌንጁን ነው የሚፈልገው። ግን እኔ በራሴ የምትፈልጉት ነገር ካለ የምታደርጉልን ነገር ካለ ሁላችሁም ጋይስ፣ ሁላችሁም ሊወጣ ነው። ቢያንስ 30 ሺህ እናስገባው ጋይስ፣ እንተባር። ማርያምን እኔ እንትን ስለሌለኝ ነው እንትን ያልኩትን ኮይን አውጥቼዋለሁ። ሁላችሁም 30 ሺህ ጋይስ፣ 30 ሺህ ጋይስ፣ 30 ሺህ ንግባና ወንድማችንን እናሰናብተዋለን። 30 ሺህ ሙላ ጋይስ፣ 30 ሺህ ሁላችሁም እዚህ ውስጥ ያላችሁ ልብ ምናምን ሲጠራቀም ይጠቅመዋል። ሁላችሁም ውዶች እሺ። ቻሌንጁን ልንገርልክ በድጋሚ አዲስ ለመጡት ማለት ነው። እዚህ ጋር ጋይስ የምታዩትኝ የበረሃው መብረቅ ወንድማችን ኤርሚ ኤችዲ ቻሌንጅ ሰጥቶታል። ያ ቻሌንጅ ደግሞ ቆይ አንዴ ጋይስ ረበሸኝ የሆነ ነገር አኪል መለስ። ያ ቻሌንጅ ደግሞ ፎሎ በተደረገበት መጠን ልክ አንድ ፎሎ ከተደረገ 1 ብር ይሰጠዋል በኢትዮጵያ ማለት ነው። 2 ፎሎ ካረጋችሁት 2 ብር፣ 10 ፎሎ ከተደረገ 10 ብር ነው የሚሰጠው ማለት ነው። ስለዛ ለዛ ነው 2 ቀን ፎሎ ተደርጓል። የመጨረሻ ቀን ዛሬ ነው የሚቀር ወይስ ነገ ነው? ነገ የመጨረሻ ነው። በቃ ነገ የመጨረሻው ቀን ነው። ያላችሁን ፎሎ አድርጉ፣ ፎሎ አድርጉት።
በቃ አለቀ። ያ ነው ጋይስ ያለው ነገር። ከ10 ተመርጠው እሱ ከ10 ውስጥ መሀል ተመርጦ ነው። ሁላችሁም ሂዱ። አንተና ማን የተመረጣችሁት? ትንሹ ተመርጧል። የመጨረሻ እኔ እና እሱ ነበር የገጠምነው። አሸነፋችሁ። እኔ እና እሱ ከ11 ተወዳድሮ በቮት ትንሹ አላሸነፈም እንዴ? እኔ ነኝ ያሸነፍ። ጉድ አንቺ ቤት ታሰላቶ ባንዳ። ትንሹን ከዳሁት። የኔ አባት አይ ምን አይነት ባንዳ ሰላቶ ነኝ። ግን ሁለታችሁም ከራያ አንድ ናችሁ፣ ችግር የለውም። አንዳችሁ ተወክላችኋል። እንዲህ ዘንድሮ ጋይስ የመጨረሻ 30 ወይ ጉድ። በስመ አብ ብዙ አወራሁ። አሪፍ ይህን ተጫወት የምትሉ እንዴ? አሁን አንጫወትም ጋይስ። አሁን የማይሰራ ሰዓት ነው። በኋላ 4 ሰዓት አለ ላይ እንዲ ሰዓት ትተኛለህ እንዲ በዚህ ሰዓት ኖ እኔ ከቻሌንጁ በኋላ ነው ጌም የምጫወት። 3 ቀን አሁን ለቻሌንጁ የተጫወት ማለት ነው። በቃ እንደሚመችህ አድርገህ አታጨናንቁት ጋይስ። ጌም ይጫወታል እኮ ጌም ይጫወታል። እሺ ውዶቼ አይደክምሽም? እመቤቴን አሞኛል። ትናንትና እኮ አልኳችሁ ገብርኤልን። ዛሬ ራሱ አሁን እዚህ ላይቭ ላይ ውጭ እያለኝ ነው። የሆነ ነገር ተደርጎብኝ ይሁን አላውቅም። እናቴ ትሙት እንዴት እንደሚያደርገኝ ማለት ነው። በቃ ይረብሸኛል፣ ግን ራሴን ቁንጥጥ አደርገዋለሁ። እግዚአብሔርን በእውነት ጌታቲን ብዙ መለፍለፍ ነው መሰለኝ በሽታ ውስጥ የዳረገኝ። አይምሮ ትክክል የማይሰራው አይቲንክ ያለማቋረጥ ነው ማውራ 80 አይነት ነው ጭንቅላት ውስጥ የሚመጣው። አታስታውሱኝ። በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ። በስመ አብ ወልድ። አንተ ብዙ ለፈለፍኩ እንዲያሰባ የሆነ ውስጥ የታወቀኝ 30 ገባክ። ይበቃኛል፣ ችግር የለውም። ሳማቸው እንጂ ሳሙት እስኪ። አንድ የሚሳም ስጡትኝ ጋይስ፣ አንድ የሚሳም እስኪ ሳማቸው። ትስማቸዋለህ እንዲ በጌም ስትጫወት? ኧረ እኔ አልስምም፣ ዝም ነው። እሺ ሳማቸው፣ አንድ የሚሳም ስጡትኝ እስኪ። ወይ እኔማ ትንሹዬ አንተን ስማለሁ። እንደዚህ በላቸው እስኪ። ሳሙት አንድ ሰው። ሂዱ ጋይስ ሂዱ። 30 ገብተን እንውጣው። 30 ራሱ ባንገባ ሂዱ ውዶቼ፣ ቶሎ በሉ። አረ በቃ አታስታውሱኝ ጋይስ። ላይቭ ለቅቄ እንዳልወጣ ተዋ ፍቅሮቼ፣ ተነጋግተው ተው ውዶቼ። የምንዋደድ ከሆነ አታስታውሱኝ እሺ ውዶቼ። ወደ ጨዋታ እኔማ ስማለሁ። አንተ ዛሬ በረሃዎች ከባችሁኛላ። ማአት በረሃ ይኸው ላብዬ፣ የኔ ፍቅር፣ የኔ ሽቅርቅር፣ የኔ አሸይ። እናመሰግናለን። እሺ እኔ ማር ቴንክ ዩ ሶ ማች እናመሰግናለን። ሁላችሁ ፎሎ ያደረጋችሁትን ሰፖርት ያደረጋችሁትን እግዚአብሔር ይስጣችሁ። በጣም ነው የምናመሰግነው። የበረሃውዬ ይቅናክ። እሺ ይቅናክ። ነገም ደግሞ ለመጀመሪያ ሳም ማረጋ ጎበዝ እንኳን ሳምክ። ሁላችሁም ፎሎ ያደረጋችሁት ወይ ዘንድሮ ጊፍት በጊፍት ሰፖርት ያደረጋችሁት በአጠቃላይ ቴንኪው። እኔማ ለምጄዋለሁ። ቴንኪው ጋይስ፣ በጣም ነው የምናመሰግነው። ይቅናክ። እሺ ነገ ድንገት ጠዋት ሲሳት ተገናኘን ትገባለህ። እሺ ይመችክ። አይ ነው ችግር የለውም። በቃ አታስደብረኝ። ቻው፣ ችግር የለውም። እሺ ይቅናክ ወንድሜ። እሺ ቻው። ሚሄድ ያጣ ተገናኘን ተመልሰን የነጭ ዲቃላ ምስያለሁ። ቤታዬ ምን አለ ሜካፕ እንኳን ማበቀባ በፏ አለበት የነጭ ዲቃላ። ወይ ዘንድሮ ምን ነው ግን ቤታ በሰላም ነው ነገር ሳትፈልጉኝ ወደ ስራ እንሂድ ወይንስ ጋይስ እረፍት አድርጌ ልመለስ? እናንተ እስኪ ጥያቄ አለኝ። አሁን ለምሳሌ ጸበል ከሌለኝ ማለት ነው፣ ከዚህ በፊት ከእስራኤል ጸበል ምናምን ተልኮልኛል። ጸበል ከሌለኝ በውሃ አማትቤ ጸልዬ እንደ ጸበል መጠቀም አልችልም? ወደ ስራ ይሉኛል። ኧረ ደሚቀጥ እንዳይ ንገሩኛል። እችላለሁ። እሺ ኧረ እናቴ እኔ እኮ ከጮ ለምታስ እሺ በቃ አመሰግናለሁ። ማርያምን ዛሬ አደርጋለሁ። አንዳንድ ነገር ይረብሸኛል። አሁን አይ ቲንክ በምናምን አረጉብኝ እንዴ እውነት እንዴት እንደሚያደርገኝ ብታይ ራሴን የተቆጣጠርኩት ነው የሆነ